ሁሉን የሚመስል ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር። ይህን ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርሽ እንዴት ይገለጣል? ሰባቱ መላእክት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት። እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬን ያገናኘብሽ ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህን ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርሽ እንዴት ይገለጣል? ሰባቱ መላእክት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት። ምስኪን ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽም ሊደርስ። ስለዚህ አጥቶ ደክሞት ይመለሳል መልካም ውዳሴሽን በአድናቆት ያነሳል። ሰባቱ መላእክት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት። እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬን ትናንትና ያገናኘ ምልዓትና ወሰን ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህን ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መላእክት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ እንዴት ቢመርጥሽ ነው እንዴት ቢመርጥሽ ነው ትናንትና ዛሬ ነው። ግሩም ነው። ምልዓትና ወሰን ባንቺ ተዋሃዱ ፈጣሪና ይህን ማሰብ ቁጥር